ሰላም ጤና ይስጥልኝ እንደምን አላችሁልኝ የትንሹ ዳይት ቤተሰቦች በያላችሁበት ሁሉ ምችት ድልት ይበላችሁ። ዛሬም እንግዲህ እንደተለመደው አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። ለሁላችሁም ይጠቅማል ብዬ ያሰብኩት ነገር ነው። ምክንያቱም የሆም ቲያትር ወይም ደግሞ ሳውንድ ሲስተም ላይ በእኛ ሀገር በተለምዶ ስሙ ጂፓስ የምንለው ሁላችንም ቀድሞ የገባው ብራንድ ጂፓስ ስለሆነ ጂፓስ ብለን ይዘነዋል። ያው እንግዲህ ቀድሞ በገባ ስም መስጠት ከጀመርን እኛ ኢትዮጵያን ቆየት ብለናል። እንግዲህ የታሸገን ውሃ እንኳን ሃይላንድ ማለት ከጀመርን አመታት ተቆጥሯል አይደል እንዴ? ሃይላንድ የመጀመሪያው የውሃ የታሸገ ውሃ አምራች ድርጅት ስለነበር አሁንም ድረስ የሚሸጡትን ውሃዎች ሃይላንድ በማለት እንጠራለን። ስለዚህ በተለምዶ ስሙ በጂፓስ ዋጋ ኢትዮጵያ ስር ስንት ብር ይሸጣል የሚለውን ዛሬ ይዤላችሁ መጥ ያው እንግዲህ ኢትዮጵያ ስር ጂፓስ በጣም ይሸጣል። ስለዚህ ይህንን ደግሞ ጂፓስ ስንት ብር ነው መግዛት የምንችለው ብላችሁ ከውጪም ደግሞ ይዛችሁ የምትመጡ ሊኖር ይችላል። ያን ከዛ ይዛችሁ ከምትመጡ እዚህ ደግሞ ያለውን ዋጋ ነግራችሁ የሚያዋጣችሁ ነገር እንግዲህ እዛ ያለውን ዋጋና እዚህ ያለውን ዋጋ አስተያየታችሁ ለመግዛት እንዲመቻችሁ ብዬ በማሰብ ነው ይሄን ቪዲዮ ያዘጋጀውላችሁ። እነዚህ ጂፓስ በሁለት ይከፈላል። ባለ 2 ስፒከር እና ባለ 3 ስፒከር በሚል ነው የሚከፈሉት። ስለዚህ የሁለቱንም ደግሞ ዋጋ ከነ ብራንዳቸው ይዤላችሁ መጥቻለሁ። የቱ ብራንድ ጥሩ ነው የትኛው አሪፍ ነው የሚለውንም በዛው ነግራችኋለሁ። በአንደኛነት በብራንድ በኳሊቲም ጥራት አንደኛ ሳዮና ፒፒኤስ ይባላል። ሳዮና ፒፒኤስ በጣም ምቹና ድምጹም ደግሞ ጥራቱም እቃውም ኳሊቲም ደግሞ አንደኛ የሆነ እቃ ነው። እሱ ስንት ይሸጣል የሚለውን ጠይቄ ነበረ። ባለ 2 ስፒከር ከ2500 እስከ 2800 ብር በኢትዮጵያ ከ2500 እስከ 2800 ብር ይሸጣል። እንዲሁም ኮፊ የሚል ብራንድ አለ። እሱ ኮፊ 2700 ብር። ጂፓስ ወይም ደግሞ የመጀመሪያው ብራንድ እሱ ደግሞ ከ2500 እስከ 2800 ብር ባለው ነው። ራይዚንግ የሚል አለ። ራይዚንግ 2800 ብር። ሌላ ዳይመንድ ትንሽ ረከስ ይላል። ከ1600 እስከ 1750 ድረስ ይደርሳል። አርኤችኤም የሚል አለ ደግሞ ሌላ በመጨረሻ አርኤችኤም 1700 ብር ይሸጣል። እንግዲህ እናንተ የሚመቻችሁን ታውቃላችሁ። እኔ አሁን የመጨረሻ ዋጋ እኔ ተከራክሬ እንደ ገዢ ሆኜ ተከራክሬ እንዲሁም የማውቃቸውን የሚሸጡ ሰዎችን መጨረሻ የሚሸጡበትን ዋጋ እኔ በገዛቸው የሚሸጡበትን ዋጋ የነገሩኝን ዋጋ ነው ይዤላችሁ የመጣሁት። እንግዲህ እኛ ኢትዮጵያውያንን መከራከር ባህላችን እስከሆነ ድረስ ሁላችሁም ከመከራከር ይኖርባችኋል ብዬ አስባለሁ። አሁን ደግሞ በቀጣይ ደግሞ ባለ 3 ስፒከሮቹን ስንት ብር እንገዛለን የሚለውን ደግሞ ነግራችኋለሁ። ባለ 3 ስፒከሮቹም እንዲሁ ኳሊቲያቸውም እንደዛው ሆኖ ውድም አለ በጣም ርካሽም አለ። ከመጠን በላይ ርካሽ የሚባል አለ። ስለዚህ ከሳዮና ፒፒኤስ ስንጀምር ከ3300 ብር እስከ 3800 ብር እናገኘዋለን። ኮፊ የሚለውን ደግሞ 3800 ብር እንዲሁ ራይዚንግም 3800 ብር ነው የሚሸጠው። ከዚያም ዳይመንድ የሚል አለ። ዳይመንድ ቅድም ነግሬያችኋለሁ። ባለ 2 ስፒከሩ 1600 ብር ነው። ባለ 3 ስፒከር ሲሆን ደግሞ 2300 ብር ይሆናል። እና ደግሞ ሌላ አርኤችኤም ባለ 3 ስፒከር 2100 ብር ነው። ባለ 3 ስፒከር ብቻ የሆነው ደግሞ አለ ጎልዲ የሚባል በጣም ደስ የሚል ብራንድ ነው። እቃውም ያምራል። እሱ 2200 ብር ነው የሚሸጠው። በመጨረሻ ደግሞ አድማይራል የሚባል ብራንድ አለ። አሁን ላይ ግን ብዙም አይገኝም። ዋጋው ለምን እንደሆነ አላቅም በጣም ርካሽ ነው። 1900 ብር ነው። ባለ 3 ስፒከር ነው አድማይራል 1900 ብር በጣም ርካሽ ነው። ግን ገበያ ላይ ብዙም አታገኙም ነው ያሉኝ። እየጠፋ ነው። ምክንያቱ ለምን እንደሆነ አልታወቀም። እየመጣም አይደለም ብለውኛል። ይህ ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። በቀጣይ ደግሞ እንዲሁ ይጠቅማችኋል ብዬ የማስበው ነገር ቢኖር አሁን መብራትም እየጠፋ ስለሆነ በቀጣይ ቪዲዮ ደግሞ
የሶላርን ወይም በፀሐይ ኃይል ማመንጫ ስንት ብር እንገዛለን የሚለውን አሳያችኋለሁ። በጣም የመጨረሻ ዋጋዬን ነው ይዤላችሁ የምመጣው። አሪፍ ነገር ይዤላችሁ እመጣለሁ ብዬ ተስፋ አድርጋለሁ። ሰብስክራይብ ያላደረጋችሁ ካላችሁ ቻናሌን አሁኑኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ። ቻው።